እያደረገ ያለው። እናም አሰልጣኙ የቀድሞ አሰልጣኝ የተናገሩት ምንድነው በትኩረት ከመጀመሪያው እስከ መጨረሻው ጨዋታዎች እንዲደረጉ ቢፈለግም ነገር ግን በእንደዚህ አይነት የአየር ሁኔታ ደግሞ ላይ ሲሆን ቅድሚያ ሴኩሪቲ እንሰጣለን። ይህም የአሜሪካ እንደ ሎካል ሬጉሌሽን ነው። በ6 ወይም በ8 ማይል ርቀት ወይም በዚህ ራዲየስ ርቀት ላይ የሚደረጉ ማንኛውም ኢቨንቶች በእንደዚህ አይነት ሬዲየስ ውስጥ የመብረቅን የቀላቀለ አደጋ ሊያስከስት የሚችል የአየር ሁኔታ የሚኖር ከሆነ ጨዋታዎች ወይም ማንኛውም ኢቨንቶች እንዲቋረጡና እንደዚሁም ደግሞ ሰስፔንድ እንዲደረጉ ተደርጓል። ስለዚህ ያንን ሩል ነው ፊፋም አሁን በክለቦች ዓለም ዋንጫ እየተከተለ ያለው። ስለዚህ አርሰን ቬንገር ያው ቅድሚያ ሴኩሪቲ መኖር አለበት የሚል ምላሽ ነው የሰጡት። እንግዲህ ጨዋታው ያው በቸልሲ የበላይነት ቢጠናቀቅም 7ኛው ድል ላይ የተደረገ ጨዋታ ሆኗል። ይህም ሳልስቡርግ ከፓቹካ የነበረው 90 ሚኒት የተደረገው ሰስፔንድ የተደረገው ጨዋታ ነበር። አሁን ደግሞ የቸልሲ ብዙ ለረጅም ጊዜ ድል ላይ የተደረገ ጨዋታ ሆኖ እንግዲህ ቅዳሜ ነበር የጀመረው ጨዋታው። ኦልሞስት ወደ 5 ሰዓታትን የፈጀ ጨዋታ ሆኗል ማለት ነው። ስለዚህ እሁድ ነው የተጠናቀቀው ማለት ነው።